እንኳን ለሰማዕቷ ለቅድስት አርሴማ ወርሃዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች በልዑል እግዚአብሔር አምላክ ፍጹም ሰላምታ እንደምን ቆያችሁ እያልን ከዚህ በመቀጠል የሰኔ 6ን ቀን የቅዳሴውን ምስባክና በቅዳሴ ጊዜ የሚነበበውን ምንባብ እናሰማለን። መዝሙር 112 ቁጥር 9 በተነ ለችግረኞችም ሰጠ፣ ጽድቁ ለዘላለም ይኖራል፣ ቀንዱ በክብር ከፍ ከፍ ይላል። ለነዳይ ወጽድቆ ወይትሊአል ቀርኑ በክብር በሰኔ 6 ቀን በቅዳሴ ጊዜ የሚነበብ የመጀመሪያው ምንባብ የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 13 እስከ ፍጻሜ። ቃሉም እንዲህ ይላል። በዚህ አገልግሎት ስለተፈተናችሁ በክርስቶስ ወንጌል በማመናችሁ ስለሚሆን መታዘዝ እነርሱንና ሁሉንም ስለምትረዱበት ልግስና እግዚአብሔርን ያከብራሉ። ራሳቸውም ስለ እናንተ ሲያማልዱ በእግዚአብሔር ላይ ከሚሆነው ከሚበልጠው ከእግዚአብሔር ጸጋ የተነሳ ይናፍቋችኋል። ስለማይነገር ስጦታው እግዚአብሔር ይመስገን። በሰኔ 6 ቀን በቅዳሴ ጊዜ የሚነበብ ሁለተኛው ምንባብ የሐዋርያው የቅዱስ ያዕቆብ መልእክት ምዕራፍ 1 ቁጥር 12 እስከ 19። ቃሉም እንዲህ ይላል። በፈተና የሚጸና ሰው የተባረከ ነው። ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወት አክሊል ይቀበላልና። ማንም ሲፈተን በእግዚአብሔር እፈተናለሁ አይበል፣ እግዚአብሔር በክፉ አይፈትንምና፣ እርሱ ራሱስ ማንንም አይፈትንም። ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል። ከዚህ በኋላ ምኞት ጸንሳ ኃጢአትን ትወልዳለች። ኃጢአትም ካደገች በኋላ ሞትን ትወልዳለች። የተወደዳችሁ ወንድሞች ሆይ አትሳቱ። በጎ ስጦታ ሁሉ ፍጹምም በረከት ሁሉ ከላይ ናቸው። መለወጥም በእርሱ ዘንድ ከሌለ፣ በመዞርም የተደረገ ጥላ በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳሉ። ለፍጥረቱ የበኩራት አይነት እንድንሆን በእውነት ቃል አስቦ ወለደን። በሰኔ 6 ቀን በቅዳሴ ጊዜ የሚነበብ ሦስተኛው ምንባብ የሐዋርያት ሥራ ምዕራፍ 5 ቁጥር 26 እስከ ቁጥር 33።
ቃሉም እንዲህ ይላል። በዚያን ጊዜ አዛዡ ከሌሎቹ ጋር ሄዶ አመጣቸው። በኃይል ግን አይደለም፣ ሕዝቡ እንዳይወግሯቸው ይፈሩ ነበርና። አምጥተውም በሸንጎ አቆማቸው። ሊቀ ካህናትም በዚህ ስም እንዳያስተምሩ አጥብቀን አላዘዝናችሁምን? እነሆም ኢየሩሳሌምን በትምህርታችሁ ሞልታችኋል። እዚያንም ሰው ደም በእኛ ታመጡብን ዘንድ ታስባላችሁ ብሎ ጠየቃቸው። ጴጥሮስና ሐዋርያትም መልሰው አሉ፣ ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል። እናንተ በእንጨት ላይ የሰቀላችሁ የገደላችሁት ኢየሱስን የአባቶቻችን አምላክ አስነሳው። ይህንን እግዚአብሔር ለእስራኤል ንስሐ የኀጢአትንም ስርየት ይሰጥ ዘንድ ራስም መድኃኒትም አድርጎ በቀኙ ከፍ ከፍ አደረገው። እኛም ለዚህ ነገር ምስክሮች ነን። ደግሞም እግዚአብሔር ለሚታዘዙት የሰጠው መንፈስ ቅዱስ ምስክር ነው። በሰኔ 6 ቀን በቅዳሴ ጊዜ የሚነበብ የወንጌል ምንባብ የሉቃስ ወንጌል ምዕራፍ 12 ቁጥር 32 እስከ ቁጥር 41። ቃሉም እንዲህ ይላል። አንተ ታናሽ መንጋ መንግሥትን ሊሰጣችሁ የአባታችሁ በጎ ፈቃድ ነውና አትፍሩ። ያላችሁን ሽጡ፣ ምጽዋትም ስጡ። ሌባ በማይቀርብበት ብልም በማይጠፋበት በሰማያት የማያልቅ መዝገብ የሚሆኑትን የማያረጁትንም ኮረጆዎች ለራሳችሁ አድርጉ። መዝገባችሁ ባለበት ልባችሁ ደግሞ በዚያ ይሆናልና። ወገባችሁ የታጠቀ መብራቶቻችሁም የበራ ይሁን። እናንተ ጌታቸው መጥቶ ደጁን ሲያንኳኳ ወዲያው እንዲከፍቱለት ከሰርግ እስኪመለስ ድረስ የሚጠብቁ ሰዎችን ምሰሉ። ጌታቸው በመጣ ጊዜ ሲተጉ የሚያገኛቸው እነዚህ ባሪያዎች ብፁዓን ናቸው። እውነት እላችኋለሁ ታጥቆ በማዕድ ያስቀምጣቸዋል፣ ቀርቦም ያገለግላቸዋል። ከሌሊቱም በሁለተኛው ወይንም በሦስተኛው ክፍል መጥቶ እንዲሁ ቢያገኛቸው እነዚህ ባሪያዎች ብፁዓን ናቸው። ይህን ግን እወቁ፣ ባለቤት በምን ሰዓት ሌባ እንዲመጣ ቢያውቅ ኑሮ በነቃ ቤቱም እንዲቆፈር ባልፈቀደ ነበር። እናንተም ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና። ስለ ቃሉ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁንልን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል በሰኔ ወር የሚነበበውን የእናታችን የቅድስት አርሴማን ገድሏን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በሰኔ ወር የሚነበብ ብፅዕት የሆነች የቅድስት አርሴማ የሰማዕትነት ገድል ነው። ጸሎቷና በረከቷ የረድኤቷም ኃይል በሁላችን ሕዝበ ክርስቲያን በሀገራችን በኢትዮጵያም ላይ ጸንቶ ይኑር። ዳግመኛ ከእርሷ ጋር የተጋደሉት የ27ቱ የሌሎቹም ሰማዕታት ስማቸውን ያልጠራናቸው ድል አድራጊዎች የቅዱሳን ሰማዕታት ጸሎታቸው፣ በረከታቸው፣ የረድኤታቸውም ሀብት አምላካችን እግዚአብሔር ፈጽሞ ያድለን ለዘላለሙ አሜን። ከዚህ በኋላ ብፅዕት ቅድስት አርሴማ ንጉሥ ድርጣድስን ዛሬ ግን እንድታምን ስላንተ የምጸልይልህ አይደለም፣ እኛ በሰማዕትነት ከሞትም በኋላ ያን ጊዜ ከሚያሰቃዩን አጋንንት የተነሳ ሳትወድ በግድ ታምናለህና እንዲሁም አምላሳንም እርሱ በእውነት አምላክ እንደሆነ ያን ጊዜ ታውቃለህ። ከብዙ ዘመን በኋላ አጋንንት ፈጽመው ያሰቃዩሃል። ሥጋህንም እስከምትበላ ደምህንም እስከምትጠጣ ድረስ ያሳድዱሃል። በዚያች ቀንም አምላክ የእግዚአብሔር እርሱ አምላክ እንደሆነ ታውቃለህ፣ በእርሱም ታምናለህ አለችው። ንጉሡ መልሶ ልታሳይኝ የምትወጅ ከሆነ
አሁን ነገሬን ሰምተሽ ፈቃዴን ፈጽሚ፣ ከትእዛዜም አትተላለፊ። ከዚህም በኋላ እኔም አምላክሽ አምላኬ ይሆን ዘንድ ለእርሱ እገዛለሁ አላት። ይህንንም በሚናገር ጊዜ ርኩስ መንፈስ ዲያብሎስ ፊቱና አፉ ተጣሞ ምድር ላይ እስኪወድቅ ድረስ ዳግመኛ እንደ በድን እስኪሆን ድረስ ፊቱን መታው። ስለዚህች ሴት ፍቅር እኔን ረሳኸኝን? ከእናትህ ማኅፀን ከተወለድክበት ጊዜ ጀምሮ ያሳደግኩህ ሥራህም ሁሉ ልብና አንደበት ብርታትም እየሆንኩ የረዳሁ የክርስቲያኖች ልጆች በኃይል ጽናት እስከምታስጨንቃቸው ድረስ የምረዳህ ፈቃድን የምፈጽምልህ እኔ እያለሁ እንዴት ለአምላክሽ እገዛለሁ ትላታለ? አሁንም ለዚህ ሴት ፍቅር ብለህ ለምን ትተወኛለህ? ይህ ሴት የምታመልከውንስ ለምን ታመልከዋለህ አለው። በዚያችም ሰዓት ደንግጦ በእውነት ያደረክልኝን ሁሉ ፈጽሜ እስክረሳ ድረስ የዚህ ሴት ደም ግባቷ አሳሳተኝ አለው። ያን ጊዜም ብፅዕት የምትሆን ቅድስት አርሴማ በመደነቅ ከንፈሮቿ ሳይገጠሙ በመንፈስ ቅዱስ ፈገግ አለች። መልሳም የምታመልኳቸው አማልክት እነርሱ ይገድሏችኋል ተብሎ በነቢይ የተነገረው ቃል ዛሬ ባንተ ላይ ተፈጸመ። ዳግመኛም የአሕዛብ አምላኮቻቸው አጋንንት ናቸው። እግዚአብሔር ግን ሰማያትን ፈጠረ፣ ሃይማኖትና መልካም ነገርም በፊቱ ናቸው። ቅድስናና ክብርም በቤቱ ይኖራል ተብሎ ተነግሯል አለችው። ከዚህ በኋላ በቁጣ ተነስቶ ለአማልክት መሥዋዕት ይሰዋላቸው ዘንድ ቅዱሳኑን በፍጥነት አዘዛቸው። ይህንንም ከእነርሱ ጋር እየተነጋገረ ሳለ የጣዖታቱ ካህናት ወደ እርሱ መጡ። ይህች ሴት ወደ ቲያጥሮን አዳራሽ ከመጣች ጀምሮ አማልክቱ እንደወደቁና እንደተሰባበሩ ነበሩ። ዳግመኛም ወደ እርሱ ጮኸው የዚህችን ሴት መምጣቷን ከሰማን ጀምሮ አማልክቶቻችን ተግተን እንጠብቅ ዘንድ በቀን በሌሊት እንቅልፍ የለንም አሉት። ዳግመኛም ታላቁ ጣዖት ዲዮስም ራሱ እርሷን ከመፍራቱ የተነሳ እስከ ዛሬ ድረስ እንደ ዱር አራዊትና እንደ ሜዳ አህያ ያክል ይጮኻል፣ ወደ ምድረ በዳም ይሸሻል። ስለዚህ ነገር የምናደርገውን አጣን። አማልክቱ በእርሷ ኃይል እንደ ገል ተሰባብረው በነፋስ ፊት እንዳለ ትቢያ የተበተኑ ሆነዋልና እኛንም እንደ እነርሱ እንዳታደርገን እርሷን እንፈራለን። የምንሰዋላቸውን መሥዋዕት የሚቀበለን የምናርድላቸውን ፍሪዳ የሚበላ አላገኘንም። አሁንም ምን እናድርግ? በምድር ላይ ወድቀው ተሰባብረው ሳሉ እንሰዋላቸውም። አምላኮቻችን በሌሉበት የምንሰዋውን መሥዋዕት እንደ እስከ ዛሬው ማን ይቀበለናል? የልቦናችንንስ መሻት ማን ይፈጽምልናልና አሉት። ዳግመኛ መልሰው ይህች አርሴማ የሚሏት ሴት ካልሞተች አምላኮቻችን ትተውን ወደ ባሕር ይገባሉ፣ ወደ የብስም ይወጣሉ፣ ወደ ምድረ በዳም ይሸሻሉ። ከዚያም ሀገር ትጠፋለች፣ መንግሥታችንም ይሻራል። ወዮልን! ከእንግዲህ የሚጠብቀንን ከጠላቶቻችንስ እጅ የሚያድነን ማን ነው? ምግባችንና ልብሳችንን የሚሰጠን ማን ነው? አሉ። ዝናም በየጊዜውና በየወቅቱ የሚያዘንብልን ከእንግዲህ ማን ይሆን? የውሃዎቹን ምንጮች የሚያፈልቅልን ማን ይሆን? ወንዞችንስ በውሃ የሚሞላልን ማን ይሆን? የእጆቻችንን ሥራ የሚባርክልን ማን ይሆን? ሕፃናት ልጆቻችንና ጎልማሶቻችን የሚያሳድግልን ከወዴት ይገኛል? እንግዲህ ከዛሬ ጀምሮ ያለ እነዚህ አምላኮቻችን በመከራችን ሁሉ የሚራዳን ማን ነው? ከእንግዲህ ምን እናድርግ አሉ። ንጉሡ የጣዖታቱ ካህናት የጩኸታቸውን ቃል በሰማ ጊዜ አሁን ሁላችሁ ተመለሱና ወደ አማልክቱ ማደሪያ
ፈጥናችሁ ሂዱ። አማልክቱ እንደ ቀድሞ በክብር ዙፋናቸው ላይ ባይኖሩም እንኳን ወድቀው ተሰባብረው ባሉበት የተለመደ መሥዋዕታቸውን ሰውላቸው። ምናልባት መሥዋዕታቸውን በምታቀርቡላቸው ጊዜ ይነሱ ይሆናል አላቸው። ከዚያም በልቡ አሁን እኔ የማደርገውን አጥቻለሁና ከዚህ በኋላ አምላኮቼ ምን እንደማደርግ እንዲነግሩኝ ይፈልጋለሁ። ከዚህ በፍጥነት አውጥቼ በባሕር ውስጥ ባሰጥማት ይሻላል። እርሷ ግን በሕይወት መኖርን እንዲሁ አትሻም፣ በከንቱ ትሞት ዘንድ እንጂ። እኔ ደግሞ እርሷን ከመውደዴ የተነሣ የእርሷን ሞት አልመኝም ሲል በልቡም አሰበ። በዚያም ቆመው ካሉት አንዱ መልሶ ንጉሥ ሆይ የዚችን ሴት ሞት አሁን ካላፋጠንክ አንተ ራስህ ክፉ አሟሟት ትሞታለህ አለው። ሌላው ተነስቶ እንዲህ አለ፣ ንጉሥ ሆይ እርሷን እንደዚህ የምትወዳት አትሁን። እርሷን በፍቅር ካንተ ጋር አንድ ትሆን ዘንድ አዘውትረህ አትጨነቅ። የሚጠብቃት ኃያል ነውና ተበቅሎ ከምድር ላይ ያጠፋሃል። ይህች ሴት ለአንተ እንዳልተፈጠረች ወቅ። ይህች ሴት ተወልዳ ባደገችበት በአርሜንያ ሀገር ዳግመኛ በኪልቅያ እርሷን የሚመስል የለም። በሁሉ ዘንድ የከበረች የተመሰገነች ናት አለው። ይህች ለሚሞት መንግሥቱ ለሚሻር የስም አጠራሩ ከምድር ላይ ለሚጠፋ ንጉሥ ሚስት ትሆን ዘንድ ብትፈጠር ኑሮ አስቀድሞ ካንተ ከከበሩም እጅግም ከፍ ካሉ በዝናቸውም ካንተ በእጅጉ ከሚበልጡ ከሮም በኪልቅያና ከእስያ ነገሥታት መካከል ለአንዳቸው ሚስት በሆነች እርሷም ላይ የሚደርስባት እንደዚህ ላለ ጽኑ መከራ ወደ እኛ ባልተላከች ነበር አለው። ዳግመኛም መልሶ አሁን አንተ በእውቀት ማነስና በከንቱ ሐሳብ ትደክማለህ። ንጉሥ ሆይ ይህችን ሴት ከታናሽነቷ ጀምሮ እስከ ዛሬ ድረስ ለሚጠብቃት ሰማያዊ ሙሽራ ተዋት። አንተ ብትወዳት እርሷ ግን አልወደደችህም። እንግዲህ ምን ታደርጋለህ? ስለዚህ ነገር ጠቢባን በምሳሌያቸው ሲናገሩ የማይወድህን ሰው ስትወድ ገልን ከመስታወት ጋር የሚያጣብቅ ዳግመኛም የአንበሳን ልጅ ከላም የአህያንም ልጅ ከጅብ ጋር የሚያጣባ ሰው ትመስላለህ ይላሉ። የዚህች ሴት ፍቅር በአንተ ዘንድ እንደዚህ አይደለምን? አለው። አሁንም አሉ አንተ የማይገባህ ነገር በእርሷ ላይ በኃይል ታደርግ ዘንድ ስታስብ የሚጠብቃት ከቁጣው የተነሳ እንዳይገድል እኛንም ካንተ ጋር እንዳያጠፋን እንፈራለን። ይህች ሴት ለአንተ የተፈጠረች አይደለችም። ነገር ግን ምናልባት አምሳየዋን የምናገኝልህ ከሆነ እንሂድና በአርመንያ ዳግመኛም በኪልቅያና በእስያ ሀገሮች እየዞር እንፈልግልህ አለው። ዳግመኛም መልሶ ይህ ካልሆነ ግን ልብህን አጽና አረጋጋም አለው። እንደዚህም ሲናገር ንጉሡ ፈጽሞ ተቆጣ። የእርሷን ደም ግባትና የፈጣሪዋን ኃይል በእርሱና ከእርሱ ጋር ባሉት ሁሉ ፊት ፈጽሞ ባደነቀ ጊዜ ልቡናው በረከሰ የቅናት መንፈስ ነዷልና አንገቱን በሰይፍ ፈጥኖ ቆረጠው። ከዚህ በኋላ ራሱን ወደ መሬት ዘንበል አደረገ። ወደ ልቡናውም ተመልሶ በሐዘን በላይ በሰማይ ወይም በታች በምድር ዳርቻ ካልሆነ በቀር ከፀሐይ በታች እርሷን የሚመስል ሴት በየት ትገኛለች? እርሷ ከአማልክት ልጆች ሁሉ ደም ግባቷ ድንቅ ነው። በውስጡ የፀሐይ ብርሃን እንዳለፈበት ብርሌ ብርሃኑ ልዩ ነው። ይህን የመሰለ ደም ግባቷን አይታችሁ እንዴት አታውቁም? ይህች ንግሥት ብትሆን ኑሮ የምድር ነገሥታት አይተው ያደንቋት ዘንድ ወደ እርሷ በመጡ ከውበት ከደም ግባቷም የተነሳ በሰገዱላት በፊቷም እጅ መንሻ ባስገቡላት ነበር አለ። ዳግመኛም መልሶ እኔም ከእነርሱ ጋር ጧትና ማታ በሰገድኩላት ከፊቷም ቆሜ ወደምትበላበትም ቢሆን ወይም ወደምትጠጣበት ወደ ወደደችው ሁሉ በተከተልኋት። ዳግመኛ ባሪያዋ በሆንኩላት ነበር።
ፈጽሜም ባከበርኳት በመንግሥቴም ሁሉ ንግሥት በሆነች እኔም ከሴቶች መካከል ከእርሷ በቀር ማንም ሚስት እንዲሁ ባላደረግኩ ነበር አለ። ሦስተኛውም ጽኑ ቁጣው በእጁም ያለውን የተሳለ ሰይፍ ሳይፈራ እንዲሁ በፊቱ ይናገር ዘንድ ተነስቶ ንጉሥ ሆይ ይህች አርሴማ የሚሏት ሴት የምታደንቅና የምታስፈራ ሴት ናት። እኔም የእርሷን ሃይማኖት የልቧንም ጽናት የምታመልከውም ስም በፊታችን የምታደርገውን ድንቅ ድንቅ ታምራት አደንቃለሁ። ይህ ፈጣሪዋም ፈጽሞ ይታመናታል፣ የምትሻውን ሁሉ ፈጥኖ ያደርግላታል እንጂ ከቶ አይዘገይባትም። የእኛ አማልክት ግን የልቦናችንን መሻት አያደርጉልንም። ይልቁንም እነርሱ ለውድቀታችንና ለመጥፋታችን ምክንያት ናቸው አለ። እንደገናም መልሶ በምትጠራውም ጊዜ ፈጥኖ ይሰማታል። የልቦናዋን መሻት ሁሉ አንድም ሳያስቀር ይፈጽምላታል። በእኛ ከሚደርስባትም መከራ ሁሉ ፈጥኖ ያድናታል። ይህንንም ሁሉ እውነት በዓይናችን እናያለን፣ በጆሮአችንም እንሰማለን። አምላኳም በመከራችን ቀን በምትጠራቸው ጊዜ እንደማይሰሙን ከጥፋት ከመከራ እንደማያድኑን የልቦናችንንም መሻት እንደማይፈጽሙልን እንደኛ አማልክት አይደለም። ዳግመኛ የእኛ አማልክት የእሳትን ኃይል ቢያጠፋ ከጥልቅ የእሳት ጉድጓድ ከንፉም ውሃ በደህና እንዲሁ ቢያወጡ የክፎችን አራዊት አፍን ቢያዘጉም ለእኛ ዘወትር የምንገዛላቸው ከሰማይ የበረከት ኅብስትንና የደስታን ጽዋ ወርደው ሲመግቡን ሲያጠጡን አላየንም። እኔ ራሴ በሃይማኖቷ ልቧ ቆራጥ የሆነ በደም ግባቷም በሁሉ የተዋበች ዳግመኛም በፈጣሪዋ ኃይል ድንቅ ድንቅ ታምራትን የምታደርግ እንደ እርሷ ያለች ሴት እስከ ዛሬ ድረስ በእውነት አላየሁም። ይህችም ከፀሐይ ፊት ያለ ብርሌን ትመስላለች። የሥጋዋም ንጽሕና ሁሉ ብርሃኗ ነውና ለመንገዶቿ ብርሃን አትሻም አለ። ዳግመኛም መልሶ የምድር ነገሥታት ሁሉ ይህንን ደም ግባቷን ቢያዩ ከግርማዋ የተነሳ ባደነቋት፣ እንዲሁም በሰገዱላትም እጅ መንሻ የሚሆን ወርቅና ብር ከርቤም ባመጡላት ነበር። እኔም እንደዚሁ የጥላዋ በረከት ይደርሰኝ ዘንድ እነሆ እርሷን ለፈጠረ እንደዚህ ባለ የሰማዕትነት ገድልም ላጸናት አምላክ ልሰግድለት ልገዛለትም እወዳለሁ አለ። ንጉሡም እንደዚህ ሲናገር ሰምቶ ይህንንም አንገቱን በሰይፍ ቆረጠው። ከጭፍሮቹ መካከል እነዚህ ሁሉ እንደዚሁ ባለ ገል ሰማዕትነትን ተቀበሉ። የተባረከች አርሴማም መልሳ ንጉሥ ድርጣድስን ልቡናህ የታበየ አንተ ሰነፍ ሰው እንደዚህ ባለ ክፉ ምግባርና የሕሊና መታበይ ለምን ትደክማለ? ጨለማ ከብርሃን ይበልጣልን? ሞትስ ከሕይወት የተሻለ ነውን? ወይንስ እባብ ከዓሣ ጊንጥም ከዶሮ እንቁላል ይበልጣልን? አለችው። ዳግመኛም አንተስ ከፈጠረኝ ከእናቴ ማኅፀን ጀምሮ ከጠበቀኝና አገልጋዩ ሆን ዘንድ በጸጋው ካሳደረኝ ከጌታዬ ከኢየሱስ ክርስቶስ ትበልጣለህን? አንተ ሰነፍ፣ የፈጠረህን ክደህ በሰው እጅ ለተሠሩ አማልክት የምትሰግድ በማይጠቅም ነገር ለምን በከንቱ ትደክማለህ? ከዚህ በውስጥህ ካደረብህ የረከሰ ሕሊና ካልወጣህ ድረስ ነፍስህ ምንም ድህነት የላትም አለችው። ከዚህ በኋላ እንደዚህ ክፉ ያደረገ የተፈጥሮ ጠባይህም ምን ቢሆን ነው? በምን አምሳል ተፈጠርክ? በአራዊት አምሳል ነውን? ወይንስ በእንስሳት? ወይንስ በአሞራዎችና በወፎች? ወይንስ በጊንጦችና በእባቦች? እነርሱ ቢሆኑ ግን የፈጠራቸውን ያውቃሉ፣ የፈጣሪያቸውን ትእዛዝ ይጠብቃሉ። አንተ ግን የፈጠረህን አታውቅም፣ ሕጉንና ትእዛዙንም አትጠብቅምና በምግባርህም ከእነዚህ አራዊትና
እንስሳት ይልቅ ትከፋለህና ከእነርሱ እጅግ ታንሳለህ አለችው። እኔ ግን የእርሱን ፈቃድ በመፈጸም አገልጋዩ ያደርገኝ ዘንድ የፈጠረኝን ከእናቴ ማኅፀን ጀምሮ የጠበቀኝንና በጸጋው ያሳደገኝን የአምላኬን የእግዚአብሔርን ስሙን በመጥራት ከእንዲሁ ከአዳኝነት መታመንን ከሁሉ አስቀድሜ እመርጣለሁ። ስለዚህ እርሱን በፍጹም ልቤ በፍጹም ሕሊናዬ አምናለሁና ለስም አጠራሩም እገዛለሁ። አንተ ከሃዲ እርኩሳን ጣዖታትን የምታመልክ በእርሱም ላይ አድረው ለሚኖሩ ክፉዎች አጋንንት የምትሰግድ ማስተዋል ተስኖህ የማይጠቅምህን የምትከተል ለሥጋ ድህነት ለነፍስም ሕይወት የሌለህ ሕሊናህ የጎሰቆለ አሁን እንደዚህ ባለ የልቦና ክፋት ኃጢአትን በመስራት ብትኖርም ያን ጊዜ በኋለኛው ዘመን ግን መሐሪና ይቅርባይ የሆነ አምላኬ ኃጢአትን ሁሉ ይቅር ይልህ ዘንድ ወደሚያስተውለው ልቡና ይመልስሃል። ከነፍስ ሞትም ያድን ዘንድ አንተ በዚህ በንግስና ዘመን ያስገደልካቸውን ደማቸውንም በከንቱ ያፈሰስከውን የእነዚህን ቅዱሳን ሰማዕታት መቃብራቸውን እንድታንጽ ቤተ ክርስቲያናቸውንም እንድታገለግል ያደርግሃል። አንተ አምላክህን እግዚአብሔርን የማታውቅ እርሱ ዘላለማዊ አምላክ እንደሆነ የማታምን ከሃዲ ነህና ይህንን የምታደርገው በአንተ ፈቃድ አይደለም፣ እርሱ በፈቃዱ ይህንን በአንተ ላይ ያደርጋል እንጂ አለችው። ዳግመኛም መልሳ አሁን እኛ እንዲሁ በመግደል የግብር አባትህን የሰይጣንን ፈቃድ ፈጽምና እንድንሄድ ወደ አምላካችን ወደ እግዚአብሔርን መንግሥት እንድንገባ አሰናብተን በገድላችንም ደስ የሚያሰኝ ቅዱሳን መላእክት የሰማዕታትን አክሊላችንን ያቀዳጁን ዘንድ በዚያ ይጠብቃሉና ወደ አምላካችን ወደ እግዚአብሔር የምታደርሰንን መንገዳችንንም እንዲሁ ይጠርጉልናል። ጌታችንም በእኛ ደስ ይለዋል። ስለ ስሙ የጀመርነውን ሰማዕትነት እርሱ እየረዳን ፈጽመናልና መልካም ዋጋንም ይከፍለናል። እርሱ ከእንግዲህ ወዲህ ለእኛ የሚያሳጣን የለም። በዚህም በሚያልፈው ዓለምም ሐዘን የለብንም። ስለ ቅዱስ ስሙ ሞትን መርጠናልና በኋለኛው ዘመንም ከተድላና ከደስታ ከሰማያውያን መላእክት ምስጋናም ከመስማት በቀር ሞትና ጥፋት ሐዘንና ለቅሶ መሰደድን በሌለበት አዲስ ሕይወት ውስጥ ለዘላለም በማያልፍ ደስታ ከአምላካችን ከእግዚአብሔር ጋር እንኖራለን። ለዘላለምም ቸርነቱን ያደርግልን ዘንድ ለእርሱ ብፅዓት አድርገን በሰጠናት በዚህ ትንሽ ሕይወታችን ፈንታ ዓይን ያላየውን ጆሮ ያልሰማውን በሰው ልቦና ያልታሰበውን በዚያ ይከፍለናልና እርሱ አምላካችን መንግሥቱ የማይሻር ክብሩም ለዘላለም የማያልፍ አገዛዙ ለልጅ ልጅ የሆነ ሕያው አምላክ ነውና። ከዚህም በኋላ ንጉሡ ሰማዕታቱን እናንተ ቃሌን መስማት ትእዛዜንም መፈጸም እምቢ አላችሁ፣ አሁን ደማችሁ በእጄ እንደሆነ ታውቃላችሁ። ከቅጣቴም የምታመልጡበት ዕድል ፈንታ የላችሁም። በዘመናችን ከሰማይ በታች ከሰውም ልጆች መካከል እርሷን የሚመስል የሌለ የዚህችን ሴት ደም ግባቷን አጠፋችሁት። ይህንን ሥራችሁን በማየት እናንተን ተከትላ የመጣች መልከ መልካም ሴት በእናንተ ምክንያት የሚገባትን ክብር አጣች። ሞትን ሳትሻ እናንተን በማየት ወደ ሞት መጥታለችና ለሞት ተዘጋጅታለችና፣ ስለዚህ እናንተ ኃጢአተኞች ናችሁ። ከዚህ ኃጢአትም የተነሳ እግዚአብሔር በምትሉት ፈጣሪያችሁ ፊት ጽኑ ቅጣትን ትቀጡ ዘንድ አላችሁ አላቸው። ዳግመኛም መልሶ በደም ግባቷ ያማረችና የተወደደች ይህችን አርሴማ የምትላትን ሴት ሚስት ትሆነኝ ዘንድ
ፈቃዴንም ከእርሷ ጋር እንድፈጽም እሺ አሰኝታችሁ ወደ እኔ ካመጣችሁልኝ እኔ መከራችሁን ወደ ደስታ እለውጥላችኋለሁ። ይህንን ካላደረጋችሁ ግን እኔ ራሴ በእጅ አጠፋችኋለሁ፣ ሥጋችሁንም በሰይፍ በትንሽ በትንሽ ቆራርጠዋለሁ፣ በሳትም አቃጥለዋለሁ። ይህም እንዳይሆን ከእጄ የምታመልጡበት መሸሻና መደበቂያ የላችሁም አላቸው። ቅዱሳን ሰማዕታት መልሰው ይህች አርሴማ በእውነት እህታችን ወደ ጽድቅ መንገድም የምትመራን ናት። እርሷን በመንግሥተ ሰማያት ከእኛ ከሁላችን ትበልጣለች ትከብራለችም። በሰማይ ያለው ሥርዓት ለእኛ ለሁላችን የተዘጋጁትንም የክብር አክሊላት በማየት ቀድማናለችና፣ ስለዚህ ወደዚያ ክብር ትሄድ ዘንድ አሁን ቸኩላለች። እርሷ በሚደርስባት መከራ ሁሉ ፍጹም ብርቱ ናትና የዚችን እንደ ጥላ የምታልፍ ዓለም መከራዋንና ፈቃዷን ድል አድርጋለች አሉት። ዳግመኛም መልሰው ስለ ገድሏ ጽናት፣ ስለ ትዕግሥቷም ብዛት ስሟ ከእኛ ከፍ ከፍ ይላል። በመንግሥተ ሰማያት ደግሞ እግዚአብሔር አምላክ ያዘጋጀልንን ክብር ከእርሷ ጋር በአንድነት እንቀበላለን። ያን ጊዜ ዛሬ ተስፋ ባደረግናት መከራችንና ተጋድሏችን ደስ እያለን እንኖራለን። ከዚያችም ሰዓት በኋላ በእናታችን ሞት ምክንያት በአምላካችን ዘንድ መከራና ቅጣት አይኖርብንም። አንተ ግን ስለ ኃጢአትህ ራስህን መርምር። ተናጋሪ የሆኑ የክርስቶስ የመንጋውን በጎች የማይናገሩ ለአማልክት እንዲሁ ትሰዋለህና፣ ስለዚህ ክፉ ምግባርህንም እግዚአብሔር ይቀበልልሃል። እርሱ የተገረፉትን የወገኖቹን ደም ይቀበላልና ለእያንዳንዱ እንደየሥራው ይከፍለዋል ተብሎ እንደ ተጻፈ እንደ ሥራህ ይከፍልሃል። ዳግመኛም ሞት ይጠብቅሃል። የጥፋትንም ሥራ በንጉሣችን በክርስቶስ ፊት ትናገራለህ። ኃይለኛ በኃይሉ ከእርሱ እንዳያመልጥና ንጉሡም በሰራዊቱ ብዛት አይድንም። ፈረስም ከንቱ ነው እንዲሁ አያድንም። አንተም በምድር ላይ እንደ ሠራኸው መልካሙንም ይሁን ክፉውንም በሰማይ ዋጋህን ትቀበላለህ። ዳሩ ግን አምላካችን እግዚአብሔር መዓቱ የራቀ ምሕረቱም የበዛ እንዲሁ ነውና ኃጢአትን ሁሉ ይቅር ብሎ ወደ ቤቱ ይመልስ ይሆናሉት። ያን ጊዜ ንጉሥ ድርጣድስ ከቅዱሳኑ አንደበት ይህንን ሲሰማ ሰውነቱ ታወከች። በእነርሱም ላይ የሚደረገውን ክፉ አጣ። በእነዚህም ክፉዎችና ምትሃተኞች ሰዎች ላይ ምን ባደርግ ይሻለኛል አለ። ከዚህ በኋላ ጭፍሮቹን እንደገና ጠራቸውና እንደዚሁ ከነገራቸው ብዛት የተነሳ በእነዚህ ክፉዎችና ምትሃተኞች ሰዎች ሰውነቴ አሁን እጅግ ታወከች። በማይታመን አንደበታቸው ሸነገሉኝ። ከዚህ በኋላ እኔ አልናገራቸውም። አሁንም ከፊቴ ውሰዷቸውና ቀንና ሌሊት ሁሉ ጨለማ ወዳለበት ወህኒ ቤት ውስጥ አስገቧቸው አላቸው። ዳግመኛም መልሶ ወጥተው እንዲያመልጡ ወደ ውስጠኛው ጥልቅ ጉድጓድ ወዳለበት ወህኒ ቤት አስገቧቸው። የአምላካቸውን ስም ክደው አምላኮችን ካላመለኩ እንዲሁ ለረሃባቸው ምግብ ለጥማቸው ውሃ አትስጧቸው። ከሚደርስባቸው ረሃብና ጥም የተነሳ አሁን ይታመናሉ፣ ኃይልና ጉልበታቸውም ይደክማል። ከዚህ የተነሳ የአምላካቸውን ስም መጥራት አይችሉም። እርሱም ያን ጊዜ ፈጽሞ እንዲሁ ይረሳቸዋል፣ ከቶ አያስተውላቸውም። ያን ጊዜ እኛ ፈጥነን ወደ አማልክቶቻችን እንመልሳቸዋለን። በዚያም ወቅት ከተቃውሟቸውና ከክርክራቸው እናርፋለን አላቸው። ወታደሮቹም ቅዱሳን ሰማዕታትን ወደ ቀደመው መዋያቸው ወሰዷቸው።
የታዘዙትን ሁሉ በእነርሱ ላይ ያደርጉባቸው ዘንድ ፍጹም ጨለማ ወደ ሆነው ወደ ውስጠኛው ቤትም እንዲሁ አስገባቸው። ወደ ውስጥም በገቡ ጊዜ በወህኒ ቤቱ ጨለማ ክብደት የተነሳ ቀን ወይም ሌሊት መሆኑን ፈጽሞ አላወቁም። ወታደሮቹም እንደ ታዘዙት ምግብ ወይንም ውሃ አንዳችም ነገር አልሰጧቸውም ነበር። እነርሱም በዚህ መከራ ውስጥ ሳሉ የአምላካቸውን የእግዚአብሔርን ስም ሊክዱ ይቅርና በመከራቸውም ብዛት ልክ ዋጋቸውን በሰማይ እንደሚበዛ በማለት ደስ እያላቸው ፈጽመው ያመሰግኑ ነበር። እግዚአብሔርም በእነርሱ ዘንድ በልባቸው ፍጹማን የሆኑትን ያጸና ዘንድ ዓይኖቹ ወደ ምድር ሁሉ ይመለከታሉ ተብሎ እንደ ተጻፈ እርሱ በመከራቸው ሁሉ ያድናቸው ዘንድ ወደ ቅዱሳኑ ይመለከት ነበር። ከዚህም በኋላ የሰይጣንን ምክር የሚቀበል ከመኳንንቱ መካከል አንዱ የሆነውና ስሙ አንጢኖስ የተባለው ወደ ንጉሡ መጥቶ ንጉሥ ሆይ እነዚህን ክፉ ሰዎች እንደሚክዱ በጎችና በሬዎች ዘወትር በወህኒ ቤት ውስጥ እየቀለብክ ለምን ታኖራቸዋለህ? አሁን አምላካቸውን ከሚክዱ በሞት ጥላ ስር ጨክነው ማለፍን የሚመርጡ መሆናቸውን እናይ ዘንድ እኔ ፈትናቸዋለሁና እነዚህን ሰዎች ለእኔ ስጠኝ አለው። ያን ጊዜም ንጉሡ ወታደሮቹን ጠርቶ እነዚህን ክፉ ሰዎች ወደ መኮንኑ ወደ አንጢኖስ ወሰዷቸው። እርሱ በጽኑ መከራ ሊፈትናቸው ይሻልና። እርሷ ግን ጽኑ መከራውን በማየቷ እንድትፈራ ከመፍራቷም የተነሳ በአምላኮቻችን ታምን ዘንድ እንድታይ አድርጓት እንጂ አታሰቃዩአት አላቸው። ወታደሮቹም በታዘዙ ጊዜ ይዘው ከንጉሡ በር ወደ ውጭ ወሰዷቸው። በውስጡ እሳት ወዳለበት ወደ ታላቅ ገደልም አደረሷቸው። ከዚህም በኋላ በመኮንኑ በአንጢኖስ ትእዛዝ እሳትን አነደዱ። በላዩም ዲን፣ ዝፋት፣ ሙጫ፣ ያዶሮ ማርና እርሳስ ጨመሩበት። ያን ጊዜም የፍላቱ ድምፅ እንደ ክረምት ነጎድጓድ ሆነ። በዚህም ጊዜ መኮንኑ አንጢኖስ ቅዱሳን ሰማዕታቱን በእውነት እናንተ አምላካችሁን ክርስቶስን ስለ መውደድ ይህንን መከራ ለመቀበል የጨከናችሁ ከሆናችሁ አሁን ወደዚህ የእሳት ነበልባል ውስጥ ተወርራችሁ ግቡ አላቸው። እነርሱም መላ ሰውነታቸውን በትምህርተ መስቀል እያማተቡ አምላካችን ሕያው እግዚአብሔር ሆይ ባለሟሎችን አናንያን፣ አዛርያንና ሚሳኤልን አንተ አስቀድመ ከሚነድ እሳት እንዳዳንካቸው እኛንም እንደዚሁ ዛሬ እርዳን፣ ከዚህ በፊታችን ከሚነደው እሳት አድነን ብለው ጸለዩ። ከዚህም በኋላ ራሳቸውን በውስጡ እሳት ወዳለበት ወደዚያ ጥልቅ ገደል ውስጥ ወረወሩ። ያን ጊዜም ያ የእሳት ነበልባል በላያቸው ፈጥኖ እንደ ለመለመ ቅጠል ለጻድቃን እንደ ተተከለ ድንኳን ሆነ። ሥጋቸውንም መብላት ይቅርና የልብሳቸውንም ጫፍ እንኳ አላጠቆረውም። ይልቁንም ፊታቸው እንደ ፀሐይ ብርሃን አበራ። ከጫጉላው እንደሚወጣ ሙሽራም ደስ እያላቸው ወጡ። በላያቸውም የእሳት ጢስ ሽታ እንኳን አልነበረም። መኮንኑ አንጢኖስም ለቅዱሳን ሰማዕታቱ ያዘጋጀላቸው ማሰቃያ ምንም እንዲሁ እንዳላሰቃያቸው ባየ ጊዜ በእነርሱ ላይ ፈጽሞ ድምፁን አሰምቶ በታላቅ ቃል ተቆጣ። እነዚህንም ምትሃተኞች ሰዎች ጎናቸውንና ደረታቸውን ይወጓቸው ዘንድ ሆዳቸውን ቀደው ሆዳቸውንም በምድር ላይ ይጥሉ ዘንድ ቀስትና ጦርን የሚወረውሩ ብርቶች ቀስተኞችንም አምጡልኝ አለ። ያን ጊዜ ኃያላን ቀስተኞች ጦር ወርዋሪዎች መጡ። እጅና እግሮቻቸውንም ከታላቅ ግንድ ጋር አስረው ንጉሡ እንዳዘዛቸው ቅዱሳኑን በቀስትና በጦር ይወጓቸው ጀመር።
እንደዚህ ባለ ጽኑ መከራ ቢያሰቃያቸውም እንዲሁ ቢነድፏቸውም በቅዱሳኑ ላይ የደረሰ አንዳች ነገር የለም። ይልቁንም የቀስታቸው ፍላጻዎችና የወረወሯቸው ጦሮች ወደ እነርሱ ተመለሱ። ክፉኛ ወጓቸው እንጂ ያንን ክፉ መካሪ መኮንን እንደዚሁ የቀስተኞች ፍላጻዎች ወጋቸው። ያን ጊዜ ልቡ ተወግቷልና እንደዚሁ ወዲያው ሞተ። ከዚህ ክፉ ሥራቸውን በቅዱሳን ሰማዕታት ላይ ከወረወሯቸው በራሳቸው ቀስቶች ፍላጻዎች ላይ 27 ሰራዊት ሞቱ። የተረፈውም ሥጋቸው እንደዚሁ አልቆ ቆሰለ። ከዚህም የተነሳ በከተማቸው ታላቅ ጩኸትና ለቅሶ ሆነ። ንጉሡም ይህንን በሰማ ጊዜ ለበጎም ይሁን ለክፉም የሚታዘዙና ፈቃዱን የሚፈጽሙ ነበሩና በየራሳቸው ቀስት ፍላጻ ስለ ሞቱት ስለ እነዚህ ወታደሮች እጅግ አዘነ። ይልቁንም ፈጽሞ በሚወደው በመኮንኑ አንጢኖስ ሞት ፈጽሞ አዘነ። እርሱንም እጅግ ይወደውና በቀኝ የሚያስቀምጠው ሐሳቡንም ሁሉ እርሱን በቅርብ ያማክረው ነበርና ዳግመኛም ወደሚወደው ሁሉ ይልከው ነበር። ወደ ጦርነትም በላከው ጊዜ የንጉሡ ጠላቶች ሁሉን ድል በማድረግ ደስ ያሰኘው ነበር። ነገር ግን ክፋትን ያመጣት ሁሉ በዚያች ባመጣት ክፋት ይሞታልና መልካሙን የሚሻት በእርሷ ደስ ይለዋልና እርሱ ግን ራሱ ባመጣት ክፋት እንዲሁ ሞተ። ቅዱሳን ሰማዕታቱ ግን እንደ ፀሐይ እያበሩ በእሳት ተፈትኖ እንደሚወጣ ወርቅም እያንጸባረቁ ከዚያ የእሳት ነበልባል ውስጥ ወጡ። ያ ከሃዲ ንጉሥ ግን እንደ ፀሐይ የምታበራዋን ቅድስት አርሴማን ከመውደዱ የተነሳ ልቡ ተስፋ አልቆረጠም። የመንግሥቴ ግዛቴን እሰጥሻለሁ፣ እንዲህም ቢላት የዚህን ዓለም ገንዘብ ወርቅና ብሩን የከበሩ አልባሳትን እንዲሁ ቢያሳያት ያማሩና የተወደዱ ምግቦችና መጠጦችን ቢያቀርብላት ለእርሱ ሚስት ትሆን ዘንድ ፈቃዷን አልገለጸችለትም። ዳግመኛም የከበሩ ጌጦችና ቢያቀርብላትም እንዲሁ ቢያታልላትም ልቧም ወደ እርሱ ሊመለስ አልቻለም። የተከበረች ቅድስት አርሴማ ወርቁን እንደ ገል ስባሪ እንደ አመድ ጌጣጌጦቹንም የከበሩ አልባሳትንም ለማየትና ለመዳሰስ እንደሚጸየፉት እንደ መርገም ጨርቅ የዚህን ዓለም ሀብትና ንብረት ከቅርንጫፎቹ ላይ በነፋስ እንደሚረግፍ ቅጠል ትመለከታቸው ነበር። ያማሩና የተወደዱ ምግቦችን እንደዚሁ እንደ እሬት ከሆድ ውስጥ ወጥቶ በምድር ላይ እንደሚወድቅ ትጸየፋቸው ነበር። የንግሥናውንም ግዛት እንደዚሁ በቀትር ጊዜ እንደሚያልፍ እንደ ጠዋት ጥላ ትቆጥረው ነበር። ልቡናዋ ወደ ላይ ወደ መስኮት ዙፋን ተሰቅሏልና ከላይ ፈጽሞ አይወርድም። ንጉሡ ግን በዚህ እንደዚሁ በእርሷ ላይ በሚያየው ስለ እርሷ በሚነግሩት ሁሉ ተስፋ አልቆረጠም ነበር። ብፅዕት የሆነች አርሴማ ግን ሕሊናዋን ሕሊናዬ ሆይ ሕማምንና መከራ በሚበዛበት ኃላፊና ጠፊ በሚሆነው ዓለም ውስጥ እንዲሁ ምን ተስፋ አለ? ይህንን ዓለም ለሚሹት ሁሉ በሐዘንና በስቃይ በድካም በመከራም በሽንገላም በእነርሱም በቀር የሚተርፋቸው ነገር የለም። በዚህም በሚመጣውም ዓለም እረፍት የላቸውም። ይህንን ዓለም በኑሯቸው ሁሉ የሚያስቡ በሕይወት ዘመናቸው ሁሉ እግዚአብሔርን አያስቡም አለችው። ዳግመኛም ነፍሷን አንቺ ነፍሴ ሆይ በላይ በሰማይ ክብር አለሽና የአማልክት አምላክ የነገሥታት ንጉሥ የፍጥረታት ሁሉ ጌታ ዙፋን እሳት እንዲሁ ፊቱ የማያስደነግጥ የመብረቅ ብልጭታ ከሚያስፈሩት ይልቅ
የሚያስፈራ ምስጋናው የማይቋረጥ ክብሩን የሚያንጸባርቅ መላእክትና የመላእክት አለቆች የሚያገለግሉት ግሩማን መላእክት በፍርሃትና በመንቀጥቀጥ የሚያመሰግኑት አምላክ አለሽና ደስ ይበልሽ ትላት ነበር። ዳግመኛም ዙፋኑን ኪሩቤል የሚሸከሙለት ሱራፌልም የሚያጥኑለት ምስጋናን በተመላ በቅድስናው አዳራሽ የሚያድሩ ቅዱሳን የሚሆኑ መላእክትና የመላእክት አለቆች አክሊላትን እያወረዱ በክብሩ ዙፋን ፊት በፍርሃትና በመንቀጥቀጥ የሚሰግዱለት በዙሪያውም ሆነ በማያቋርጥ ምስጋናቸው ፈጽመው የሚያመሰግኑት ዳግመኛም እንደ ደመና የሚጋርዱት የሚያገኑት የሚያከብሩትና ከፍ ከፍ የሚያደርጉት ለስሙ በቀንና በሌሊት ምስጋናን የሚያቀርቡለት ቅዱስና ገናና አምላክ አለሽና ፈጽሞ ደስ ይበልሽ አለቻት። ዳግመኛም መልሳ ሕሊናዋን ሕሊናዬ ሆይ ለምን ወደ ምድር ትወርዳለህ? ወደ ላይ ወደ ሰማይ ከፍ ከፍ በል እንጂ። በዚህም ክብራቸው እጅግ የበዛ ማኅበረ በኵርን ደስተኞች የሚሆኑ የቅድስናቸው ክብር የማይገለጽ የድንግልናቸውን ማኅበርን እንዲሁ ታያለ። የቅዱሳኑን ፊት ፍጹም ድንቅ ነው። በየመልካቸውም እንደ ፀሐይ ያበራሉ። እነርሱም አምላካቸውን እግዚአብሔርን በየወገናቸው ሆነው ያከብሩታል፣ ከፍ ከፍም ያደርጉታል። ልዩ ልዩ ጣዕም ባለው በየራሳቸው ዜማ በፊቱ ምስጋናን ያቀርቡለታል። ከእነርሱ የምስጋናቸው ቃል ሰማያትን እንደሚያናውጽ እንደ ክረምት ነጎድጓድ የሚሰማለ። ይህንንም ታላቅ ምስጋና ሥጋዊ ደማዊ ሰው የሚሰማው ቢሆን ከጣዕሙ ብዛትና ከአስፈሪነቱ የተነሳ እንደ ዓይን ጥቅሻ በአንድ ጊዜ በሞተ ነበር። ሥጋዊ ልብ የሚያስተውለውም ቢኖር እንደ አክርማ ፈጥኖ በተሰነጠቀ ነበር። ሥጋን የለበሱ ፍጥረታት ሁሉ የመላእክቱን የምስጋና ድምፅ ቢሰሙ ፈጽመው በደነገጡ፣ ነፍሳቸውም እጅግ በታወከች ነበር። በዚህም የጻድቃን ነፍሳት በየወገናቸውና በየነገዳቸው አሉ። ነቢዩ ዳዊትም በእመቤታችን በድንግል ማርያም ፊት በመሰንቆው የምድር ባለጸጎች አሕዛብ ሁላቸው በፊትሽ ይማልላሉ እያለ ድንቅ በሆነ ዜማ አሰምቶ ያመሰግናል። ዳግመኛም በአባቶችሽ ፈንታ ልጆች ተወለዱልሽ፣ በምድርም ላይ ገዢዎች አድርገሽ ትሾሚያቸዋለሽ እያለ እንደዚሁ ሥራ ግሩም ድንቅ ነው፣ ሰውነቴን ፈጽማ ትረዳዋለች። ዳግመኛም በመንገዳቸው ንጹሐን የሆኑ ብፁዓን ናቸው እያለ ይዘምራል። ከእናታቸው ከሔዋን ጀምሮ በሮሜ ሀገር ሰማዕትነትን ከተቀበሉት እስከ ሶፊያ ልጆች ያሉ ቅዱሳን አንስት ሁላቸው አምላክን የወለደች ድንግል ማርያምን ከእናታቸው ጋር ያመሰግኗታል፣ በእርሷም ይመካሉ። እርሷ የደናግል መመኪያቸው ናትና። ዳግመኛም የነቢያት ማኅበር በትንቢታቸው፣ የሐዋርያት ማኅበር በስብከታቸው ያመሰግኗታል። እርሷ እመቤታቸው እናታቸውና ሞገሳቸው ናትና። ነፍሴ ሆይ አሁን አስቀድሜ የነገርኩሽን የቅዱሳኑን ሁሉ ክብር በማየት እጅ ንሽና እንዲሁ ራስሽን አረጋጊ። መድኃኒታቸውና ንግሥታቸው በመካከላቸው ሁና ወደ ተወደደው ቃሏ በጣፋጭም አንደበቷ የምታረጋጋቸው የእነዚህ ቅዱሳን ክብራቸው ድንቅ ነውና ከእነርሱ ጋር ደስ ይበልሽ። ነፍሴ ሆይ እስኪ በታች ያለውን ለመስማት ጆሮሽን ወደ ምድር አዘንብይ። ወደ ጆሮሽ የሚገባው ድምፅ ምንድን ነው? ውሸትና መሐላ፣ ጥልና ክርክር፣ እንደዚህም መርገምና ባልንጀራን ማማት፣ መወቃቀስ፣ የዝሙት ነገርና የሥጋ ሁሉ እርኩሰት አይደለምን? ይህ ደግሞ ፈጽሞ ልብን ያማል፣ ፊትንም ያጠቁራል፣ አንጀትንም ያቃጥላል።
ይልቁንም ከቅዱሳን ኅብረትና ፍጹም ከሆነው ከእግዚአብሔር ጸጋ ይለያል። ነፍሴ ሆይ መጽሐፍ ልቦናችሁን ወደ አምላካችን ወደ እግዚአብሔር ከፍ ከፍ አድርጉ፣ እንደዚሁ በማለት የተናገረውን ወደ ላይ ወደ እግዚአብሔር ከፍ ከፍ ካልሽ የልብሽን መሻት የሚሞላና እንዲሁ ሁለንተናሽን በበጎ መዓዛ የሚያጣፍጥልሽ ልዩ መዓዛ ረሃብን ፈጽሞ የሚያጠፉ የሕይወት ምግቦች፣ ጥበብን የሚያናግር የሕይወት መጠጥ በዚያ አለ። በዚያም ሊያዩት የማይችሉ ብርሃን አለ። ሊያዩት በወደዱት ጊዜ ከብርሃኑ ነጸብራቅ ብዛት ፈጽመው ሊናገሩት ከማይቻል ክብሩና ገናንነቱም የተነሳ ዓይኖቻቸውን ይከድናሉ፣ ጉልበቶቹንም ይንቀጠቀጣሉ። ነፍሴ ሆይ በዚህ ኃላፊና ጠፊ ጥቅምም በሌለው ዓለም ያይደለ በዚህ ለዘላለም በማያረጀውና በማይጠፋው ዓለም ለዘላለም ኑሪ አለች። ከዚህ በኋላ ንጉሡ የተባረከች አርሴማን ወደ እርሱ ያመጧት ዘንድ አዘዘ። አምጥተውም በፊቱ ባቆማት ጊዜ ንጉሡ ስለ ሀገራችን ስለ አርሜንያ የመጨረሻ ዕጣ ፈንታ ምን ታስቢያለሽ? እስኪ ስለዚህ ሀገር ሰዎችና መንግሥታትን እውነቱን ንገሪን አላት። ቅድስት አርሴማም መልሳ በኋለኛው ዘመን አንተና ካንተ ጋር ያሉት ሰዎች እንደ ሪያዎች አእምሯችሁን እንዲሁ ጣላችሁ፣ ለሚያዩአችሁ ሰዎችም ሁሉ መዘባበት ትሆናላችሁ። ለዘመዶቻችሁና ለሚወዷችሁ ሁሉ ደግሞ የልቡና ሐዘን ትሆናላችሁ። ወደ ገደል ወደ ጉድጓድም ትወድቃላችሁ፣ ወደ ወንዝም ትጣላላችሁ። አንተ ደግሞ ከእነርሱ ተለይተህ የሰውነትህን አርአያና መልክ ወደ ዱርም አሳማዎች መልክ ይቀየራል አለች። ንጉሡም መልሶ በዚያ ዘመን ከእኛ መካከል ደስ የሚያሰኘኝ ደግ ሰው አይኖርም አላት። ብፅዕት የምትሆን ቅድስት አርሴማም መልሳ አዎን በዚያ ወራት ከእናንተ መካከል ማንም ቢሆን ደስ የሚሰኝ አይኖርም። ነገር ግን እነዚህ ጠንካሮችም በእምነታቸው በጽኑ ሰማዕታት ያን ጊዜ በእግዚአብሔር በኢየሱስ ክርስቶስ ስም ደስ ይሰኛሉ። እነርሱ እኛ በቆምንበት በዚያ ቦታ ላይ እንደ ብር እንደ ወርቅ በእሳት ተፈትነዋልና በዚህ በምንቆምበት ስፍራ የሰማዕትነትን አክሊል ይቀበላሉና ከእነርሱም የተመረጠች በጌታ በኢየሱስ ክርስቶስ ፈቃድ መለኮትን በተሸከመች በእመቤታችን በቅድስት ድንግል ማርያም አጋዥነት የተሰወሩ ምስጢራትን ያያሉ። በዚህ ዘመን የደስታ መገኛ የሆንሽ የብርሃን እናቱ ድንግል ማርያም ስሟ በዚህ ስፍራ ከፍ ከፍ ይላል። የሰማዕታት መጀመሪያ የሚሆን ቅዱስ እስጢፋኖስ በአባቱ ቀኝ ተቀምጦ ባየው በልጇ በኢየሱስ ክርስቶስ ስም ሃይማኖት ይቀናል። ስለ ስሙ የሚጋደልንም ይመለከታል። በገድል በመከራ አጸነዋል፣ በሰላምም ያስፈጽመዋል። ነገሬን የምታምነኝ ከሆነስ እኔ ጌታዬን በጌትነቱ ክብር በረድኤቱም ሁልጊዜ አየዋለሁ። አንተ እኛን በፊትህ አቁመ በምትመረምረን ጊዜ እርሱ ለሕይወታችን ያስባል፣ ለጥያቄያችን የምንመልሰውን ያዘጋጅልናል። አንተ ግርፋታችንን መከራችንን በምታበዛ ጊዜ እርሱ ደግሞ ዋጋችንን ያበዛዋል አለችው። ዳግመኛም አንተ የእኛን ሞት ስታስብ እርሱ ደግሞ ስለ ሕይወታችን ያስባል። አንተ እንዲሁ ትገድለን ዘንድ ስትሻም እርሱ ደግሞ ያድነን ዘንድ ይሻል። አንተ በረሃብ ይቀጡን ዘንድ ጭፍሮችን ስታዝዝ እርሱ ደግሞ ይመግሙን ዘንድ ቅዱሳን መላእክትን ያዝልናል። አንተ በጽኑ ጨለማ ውስጥ ስታስረን እርሱ ደግሞ ክብሩ በሰው ልጅ አንደበት ሊገለጽ በማይችል በታላቅ ብርሃን ይጎበኘናል።
እንደዚሁ አንተ ወደ ጥልቅ የእሳት ጉድጓድ ስትወረውረን እርሱ ደግሞ የእሳቱን ኃይል እንደ ቀዝቃዛ ውሃ ያደርገዋል። ነበልባሉንም የሙሽራውን የሙሽራዎቿ ዘመድ በሰርግ ጊዜ በውስጧ ተሰብስበው ደስ የሚሰኙባት ድንኳን ያደርገዋል። አንተ ለተራቡ አራዊትን በምትሰጠን ጊዜ እርሱ ደግሞ የአራዊትን የተንካሻነት ጠባያቸውን ለውጦ የእረኛቸውን እጆች እንደሚልሱ በጎች ያደርጋቸዋል። በእኛ ላይ ስለምትናገረው የስድብ ቃል ፈንታ ቅዱሳን የሚሆኑ የመላእክት ማኅበር፣ ድል አድራጊዎች የሚሆኑ የሰማዕታት ማኅበር፣ ደስተኞች የሚሆኑ የጻድቃን ማኅበርን የምስጋናን ቃል እንሰማለን አለችው። ንጉሡም መልሶ ነገርሽን ባልሰማውም ደግሞ ባላምንበትም የአነጋገርሽ ለዛ ግን ፍጹም ድንቅ ነው። እነዚህ የመላእክት ማኅበር፣ የሰማዕታት ማኅበር፣ የጻድቃን ማኅበር የምትያቸው ግን ምንድናቸው? የምትናገሪው ከንቱና የድንቁርና ነገር እንጂ እውነት አይደለም። ይህስ በምትሃት ነው እንጂ ያለ ምትሃት አይደለም። በአንቺ ዘንድ የሚያደነዝዙን በዓይኖቻችንም ላይ ምትሃት የሚያደርጉ አሉና ይህንንም በዓይኖቻችን እናየዋለን፣ በምድር ግን አናገኘውም። በእኛ ዘንድ ኃይለኞችና ብርቶች የምንላቸው ግን በዓይን ይታያሉ፣ በእጅም ይዳሰሳሉ። መልእክቶቻችን ተቀብለው ፈቃዳችን ይፈጽማሉ። አንቺ ኃይለኞችና ብርቶች የምታያቸው አማልክት በዓይን የማይታዩ በእጅ የማይዳሰሱ ናቸው። ስለዚህ ይህንን የምትሃትሽና የክፋት ሥራይሽን ሁሉ ስለ ደም ግባትሽና በአንቺ ላይ ስላለው ጸጋ ይወዱሻልና ብርቱዎች የሆኑ ምትሃተኞችሽ ያስተምሩሽ ይመስለኛል አላት። ዳግመኛም መልሶ በሚያገለግሏቸው ካህናት አንደበት እንደነገሩን እነዚህ አማልክቶቻችን የሚሆነውን ከመሆኑ በፊት ከሆነም በኋላ የማይሆነውን እንደዚሁ አስቀድመው በጥበባቸው ያውቃሉ። ገንዘቡ የጠፋበትም ሰው ማን እንደወሰደው የት ቦታ እንደደበቀው ያውቃሉ። ዳግመኛም ስለ ሴት ጽንስ ሴትም ይሁን ወንድም ይሁን የሚወለደውን ያውቃሉ። ዳግመኛም ባለጸጎች ስለ ሀብታቸው መብዛትና መጉደል፣ ለነጋዴዎችም ስለ ትርፋቸውና ስለ ኪሳራቸው በእውነት ይናገራሉ። ለገበሬዎችም ስለ አዝርዕትና አትክልታቸው በእርሻ ላይ ስለሚበቅለው ስለ አዝመራቸውን ፍሬ እንዲሁ ስለ በጋው ፀሐይ፣ ስለ ክረምቱን ዝናብ እንደዚሁ ይናገራሉ። እነዚህ አማልክቶቻችን የሚነግሩን እውነት ነው። እነርሱ እኛን ፈጽመው አይዋሹንም። አንቺ ግን ምልክት የሌለው ለሚሰሙት የማይታመን ነገርን ትናገሪያለሽ። የምታውቂውም ነገር ባይኖር በከንቱ እንዲሁ ትስቻለሽ። ነገርሽ ሁሉ እንደ ነፋስ የማይታይ እንደ ፈሰሰ ውሃ የማይታፈስ ከበረረም በኋላም እንደማይይዝ ወፍ እንዲሁ ከተበተነ በኋላ እንደማይሰበሰብ ትቢያ ነው። ይህንን ሁሉ ያሳየሽ ይህንን ሁሉ ያስተማረሽ ማን ነው? እንደዚሁ ወደ ሰማይ የወጣ ወደ ምድርስ የወረደው ማን ነው? ከሙታን ከመቃብር የተነሳው ማን ነው? አንቺስ ይህንን ሁሉ ምስጢር ከየት አየሽው? ከየትስ አወቅሽ? ከየትስ አገኘሽው? እነዚህ ምትሃተኞች ሰዎች ያስተማሩሽ አይደለምን? በውስጣቸውም ጴጥሮስና ጳውሎስ የሚሏቸውና ሌሎቹም ከእነርሱ ጋር ያሉ ብዙ መተተኞች አሉ። አለቃቸውም አይሁድ በምኵራባቸው ሕዝባቸውን ሲያስት ባዩት ጊዜ እንደዚሁ በኢየሩሳሌም ሰቅለው የገደሉት ኢየሱስ ናዝራዊ የሚሉት ነው፣ የጠራቢው ዮሴፍ ልጅ እያሉ ይጠሩታል አለ። እናቱም በጸነሰችው ጊዜ ጽንሱ እንዲወርድ አይሁድ ማየዘልን አጠጧት። ነገር ግን ራሷን በመተት እንዲሁ ትጠብቅ ነበርና አልታመመችም። አንቺም እንደ እርሱ አሳችና ልበክፉ ሴት ነሽ። እንዲሁ ቃልሽን የሚሰሙ ሁሉ እነርሱን ታስቻቸው ዘንድ ምትሃቶቻቸውንም እና የሽንገላ ነገራቸውን በእውነት ከእነርሱ ተምረሻል አላት።
ያን ጊዜ ቅድስት አርሴማ እንደ ወፍ በራ ይህንን የረከሰ ንግግሩን ካፉ ሳይጨርስ ፊቱን በጥፊ መታ፣ ምራቋን በፊቱ ላይ ተፋችበት። ከዚያም አንተ ጎስቋላና ወራዳ የጠላት ዲያብሎስ አገልጋይም ለፈጠረህም ጠላቱም ይሆን ካፍህ የሚወጣው ቃልህም የረከሰ ልብህን የሚያደማ አንጀትንም የሚያሳርር ነው። አንደበትህም እንደ አባትህ እንደ ዲያብሎስ አንደበት የረከሰ፣ እኔስ የረከሰ ቃልህን በመስማት ጆሮዬ እንዳይረክስ የሚጠብቀኝ አምላክ አለኝ አለችው። የእግዚአብሔር ባለሟል የምትሆን የብፅዕት ቅድስት አርሴማ ጸሎቷና በረከቷ የረድኤቷም ኃይል በሁላችን ሕዝበ ክርስቲያን በሀገራችን በኢትዮጵያም ላይ ጸንቶ ይኑር። ዳግመኛ ከእርሷ ጋር የተጋደሉ የ27ቱ የሌሎቹም ሰማዕታት ስማቸውን ያልጠራናቸው ድል አድራጊዎች ቅዱሳን ሰማዕታት ጸሎታቸውና በረከታቸው የረድኤታቸውንም ሀብት አምላካችን እግዚአብሔር ፈጽሞ ያድለን ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በሰኔ 6 ቀን የሚነበበውን ስንክሳር እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 6 በዚህች ዕለት ከእስክንድርያ ከተማ የሆነ መነኩስ አባ ቴዎድሮስ በሰማዕትነት ሞተ። ይህም የታመነና ንጹሕ ቅዱስ ተጋዳይ በእስክንድርያ ከሚገኙ ገዳማት በአንዱ በመልካም ገል ተጠምዶ ኖረ። ታናሹ አርዮሳዊ ቆስጠንጢኖስ በነገሰ ጊዜ አርዮሳዊ ጊዮርጊስን በእስክንድርያ ሀገር ሊቀ ጳጳሳት አድርጎ ሾመው። ሐዋርያው ቅዱስ አትናቴዎስንም ከመንበሩ አሳደደው። ይህም አርዮሳዊ ጊዮርጊስም በማርቆስ ወንበር ላይ ሲቀመጥ ያን ጊዜ በአርዮሳውያንና በእስክንድርያ ምዕመናን መካከል ታላቅ መተላለቅ ሆነ። ሃይማኖታቸው የቀና ብዙዎች ምዕመናንም ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ተገደሉ። ከዚህ በኋላ ይህ አርዮሳዊ ጊዮርጊስ ስለ አባ ቴዎድሮስ እርሱ አርዮሳውያንን ተከራክሮ እንደሚያሸንፋቸው ከቅዱሳን መጻሕፍት ማስረጃ በማምጣትና በማስፈረድ ያሳፍራቸው ነበር። ያን ጊዜ ይህንን መነኮስ አባ ቴዎድሮስን ይዘው በየአይነቱ በሆነ ስቃይ እንዲያሰቃዩ ታዘዘ። እንዲሁም አደረጉበት፣ ግን ምንም ጉዳት አልደረሰበትም። ከዚህ በኋላም ኃይለኞች ሯጮች በሆኑ ፈረሶች ላይ እግሮቹንና እጆቹን አስረው በሰፊ ሜዳ ውስጥ እንዲያስሮጧቸው አዘዘ። ይህንንም ባደረጉ ጊዜ ሕዋሳቱ ሁሉ ተበጣጠሱ፣ ራሱም ተቆራረጠች። እንደዚሁም ሆኖ ነፍሱን በእግዚአብሔር እጅ ሰጠ። 3 አክሊላትንም ተቀዳጀ። አንዱ ድንግልናውን ጠብቆ ስለ መመንኮሱ፣ ሁለተኛው ሃይማኖትን ስለ ማስተማሩና ተከራክሮ መናፍቃንን ስለ መመለሱ፣ ሦስተኛም ስለ ቀናች ሃይማኖት ደሙን በማፍሰሱ ነው። ከዚህም በኋላ ምዕመናን የተቆራረጡና የተበታተኑ ሕዋሳቱን ሰብስቦ እንዲሁ በሳጥን ውስጥ አድርጓቸው በዚህች ዕለት መታሰቢያውን በዓሉን አደረጉ። እንደ ሌሎቹ ቅዱሳን ሁሉ የምስጋና ድርሰቶችን በሮማይስጥ ቋንቋ ደረሱለት፣ በጸሎት መጽሐፋቸውም ውስጥ ጻፉት። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለም አሜን። በዚህችም ዕለት የሀገረ መሪዮጥ 40 ሰማዕታትና የሌሎች 40 ሰማዕታት የመነኮስ ገብረ ክርስቶስን መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለም አሜን። ዳግመኛም በዚች ቀን አውሳቢዮስ፣ ታማን፣ ሐርዋገና ፓኮስ የተባሉ የሀገረ እስና 4 መኮንን የረፍታቸው መታሰቢያ ነው። እሊህም ቅዱሳን ለእስና ሀገር ምሰሶዎቿ ነበሩ፣ ጸሐፊዎቿም ነበሩ። ለብዙዎች ድሆችና ምስኪኖች መጸውቱ ነበር። ወደዚች ሀገርም መኮንኑ አርያኖስ ዳግመኛ በተመለሰ ጊዜ እኛ ክርስቲያንን ክብር ይግባውና
ሰማይና ምድርን ባጸና በጌታችን በኢየሱስ ክርስቶስ እናምናለን በማለት በግልጥ በፊቱ እየጮኹ ተቀበሉት። አርያኖስም ሰምቶ በየራሱ በሆነ ሥቃይ አሰቃያቸው። ከዚህ በኋላ ራሶቻቸውን በሰይፍ ቆረጠ። የምስክርነትን አክሊል ተቀበሉ። ለእግዚአብሔር ምስጋና ይሁን፣ በረከታቸውም ከእኛ ጋር ትኑር ለዘላለም አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባዋል፣ ዛሬም ዘውትርም ለዘላለም አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማፀን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ለእግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረቱን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን።